ሰላም የተወደዳችሁ በዛሬው ቪዲዮአችን በእርግዝና ጊዜ ሊወገዱ የሚገቡ ምግቦች ዙሪያ 5 ዋና ዋና አማራጮችን እናያለን። እርግዝና በአንዲት ሴት ህይወት ውስጥ ከፍተኛ ጥንቃቄ የሚያስፈልገው ልዩ ምዕራፍ ነው። በዚህ ጊዜ የምንመገበው ማንኛውም ምግብ በእንግዴ ልጅ ወይም ፕላሴንታ በኩል በቀጥታ ወደ ጽንሱ ስለሚደርስ በማህፀን ውስጥ ከሚገኘው ህፃን እንዳይጎዳ ለመከላከልና ጤናማ እድገት እንዲኖረው የምናስወግዳቸው ምግቦች ከፍተኛ ሚና አላቸው። የመጀመሪያው እንግዲህ ለዛሬ የተቀመጠው ጥሬ ወይም በደንብ ያልበሰለ ስጋና እንቁላል ነው። እንግዲህ ጥሬ ስጋ ውስጥ እንደ ቶኮሶፕላዝም የተባለ እጅግ አደገኛ ጥገኛ ተዋሲያንና ሳልሞኔላ የተባሉ ባክቴሪያዎች በውስጡ ሊይዝ ይችላል። እነዚህን ውህዶች በእናትየው ላይ ከባድ የምግብ መመረዝ የሚያስከትሉ ከመሆኑም በላይ የእንግዴ ልጅን ሰብሮ በመግባት የጽንስን መጨንገፍ ወይም የጽንስ መስተጓጎልን ሊያስከትሉ ይችላሉ። ለከፍተኛ ደህንነት የምንመገበው ስጋ፣ ዶሮና እንቁላል በከፍተኛ ሙቀት በደንብ መብሰሉን ማረጋገጥ ይኖርብናል ማለት ነው። ሁለተኛ እንግዲህ እርጉዝ እናት ማስወገድ ያለባት ነገር ፓስተራይዝ ያልተደረገ ወተትና አይብ ነው። ያልፈላ ወይም በፋብሪካ ደረጃ ፓስተራይዝድ ያልተደረገ ወተትና ከሱ የሚዘጋጁ የወተት ተዋጽኦች ሊስትሪያ የተባለ አደገኛ ባክቴሪያ መራቢያ ሊሆኑ ይችላሉ። ይህ ባክቴሪያ በቀጥታ ወደ ጽንሱ በመተላለፍ የደም ኢንፌክሽን ወይም ያለ ጊዜው ጽንሱ የመወለድን ሂደትን ሊያስከትል ስለሚችል እርጉዝ እናቶች የሚጠቀሙትን ወተት በደንብ የፈላ ወይም ፓስተራይዝድ መሆኑን በጥንቃቄ ማየት አለባቸው። ሶስተኛ እንግዲህ የተቀመጠው ከፍተኛ የሜርኩሪ መጠን ያላቸው አሳዎችን ማስወገድ ነው። አሳ ለጤና ጠቃሚ ቢሆንም በአንዳንድ በትላልቅ የባህር አሳዎች ውስጥ ከፍተኛ የሜርኩሪ ክምችት ይገኛል። ይህ መርዛማ ብረት በማህፀን ውስጥ ያለውን ህፃን የአንጎልና የነርቭ ስርዓት ወይም እድገት በእጅጉ ሊጎዳ ይችላል። በሳምንት ከአንድ ወይም 2 ጊዜ ባልበለጠ ሁኔታ በደንብ አሳን አብስሎ መመገብ ይመረጣል ማለት ነው። በእርግዝና ጊዜ እንግዲህ እርጉዝ እናት ማስወገድ ያለባት ከመጠን ያለፈ ካፌን ነው። እንግዲህ በቡና በሻይና በቸኮሌት ውስጥ የሚገኘው ካፌን በጣም ፈጣን በሆነ ሁኔታ በእንግዴ ልጅ በኩል ወደ ጽንሱ ይደርሳል። በማህፀን ውስጥ ያለ ህፃን ደግሞ ካፌንን የማስማማት ተፈጥሯዊ አቅም ገና ስላላዳበረ በሰውነት ውስጥ ይከማቻል። ይህ ክምችት የጽንሱን እድገት በመክታት ህፃኑ ሲወለድ በጣም ዝቅተኛ ክብደት እንዲኖረው ያደርጋል። በእርግዝና ወቅት ካፌንን ሙሉ በሙሉ መተው ካልተቻለ በቀን ከአንድ ሲኒ ወይም 200 ሚሊ ግራም በላይ አለመውሰድ ይመከራል ማለት ነው። እንግዲህ ለዛሬ በመጨረሻ የተቀመጠው ያልታጠቡ አትክልቶችና ፍራፍሬዎችን መቀነስ ነው። አትክልትና ፍራፍሬዎች ከአፈር ጋር አንዳንድ ጊዜ ቀጥተኛ ግንኙነት ስላላቸው በላያቸው ላይ ቶኮሶፕላዝም የተባለ የባክቴሪያ ሊኖራቸው ስለሚችል በተለይ ሰላጣዎችና አንዳንድ ፍራፍሬዎች ሳይታጠቡ መመገብ ለበሽታ በቀላሉ ያጋልጣል። ስለዚህ እርጉዝ የሆነች እናት ከመመገቧ በፊት በንጹህ ውሃና በጥቂት ኮምጣጤ ወይም የጨው ውሃ በደንብ አጥቦ መጠቀም ራሳችንንና ልጃችንን ካልተፈለገ አደጋ ለመጠበቅ ይረዳናል። እነዚህ ምግቦች እንግዲህ በእርግዝና ወቅት ሊወገዱ የሚገቡ እጅግ ወሳኝ ነገሮች ቢሆኑም ሙሉ በሙሉ ጤናማ እርግዝና የሚኖረን ትኩስና የተመጣጠኑ ምግቦችን በማዘውተር በሐኪም የታዘዘን የቫይታሚን ወይም የአይረንና የፎሊክ አሲድ ክኒኖችን በአግባቡ በመውሰድና መደበኛ የሕክምና ክትትል ሲታገዝ መሆኑን መዘንጋት የለብንም። ለዛሬ የነበረን መረጃ ይህንን ይመስላል። መልካም ጊዜ።